ሰላም አለይኩም ወራህመቱላሂ ወበረካቱህ። ወደ ተከበራችሁ ኢብራሂም ሙሉ ልቋማ ፈርኒቸር ቤተሰብ እንደናችሁ ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ 2 ሜትር ኪችን ይዤላችሁ መጥቻለሁ ማለት ነው። የማሳያችሁ ይሆናል ከነዋጋውና ከነአሰራሩ ማሳያችሁ ይሆናል። ቪዲዮውን ጨርሳችሁ እዩት ማለት ነው። አንዳንድ ልጆች ዋጋ ምናምን ትኛላችሁ ቪዲዮውን ሳታዩ እኔም መጨረሻ እናገራለሁ ዋጋው ማለት ነው። ግን 2 ሜትር 3 ሜትር እንዴት እንደሚሰራ እሱን ሳላቅ አሁን ዝም ብዬ 40 ሺህ 50 ሺህ ብር 3 ሜትር ሊሆን ይችላል፣ ሜትር ከ50 ሊሆን ይችላል ማለት ነው። እና አሰራሩን አንዳንድ ነገር አዳምጣችሁ ነው ዋጋውን ማወቅ ያለባችሁ ማለት ነው። እና እንደምታዩ ዛሬ ይዤላችሁ መጣሁ በሲልቨር ከለር የተቀባ ነው ማለት ነው። ለቻናሌ አዲስ የሆናችሁ ቲቪን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበራቱ ማለት ነው። ያው ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ በማድረግ ሙሉ ቪዲዮውን ኒውት ሼር ያድርጉ እላለሁኝ። ሀሳብ አስተያየት ካለ በስራችን ላይ ኮሜንት ላይ አስቀምጡልን ማለት ነው። እና ደግሞ እቃ ማዘዝ ለምትፈልጉ የምትጠይቁ ልጆች አላችሁ መልስልን ትላላችሁ። ዩቲዩብ ላይ እመልሳለሁኝ። ያው አታዩትና ነው። ስልክ ያዙና በዋትስአፕ በቴሌግራም ጠይቁኝ እመልሳለሁ። እና ደግሞ እዛ ለመምረጥ ቴሌግራም ግሩፕ ላይ እዛ ላይ ገብታችሁ መምረጥ ትችላላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እሺ ከዚህ ጋር ነው የምጀምርላችሁ። ከላይኛው በር ሲጀምር እዚህ ጋር እንደምታዩት አሁን ይሄ 2 በር ነው ማለት ነው። ከላይ ያለው 2 በር ነው። እዚህ ጋር ለዚህኛው በር መሸገሪያ እዚህ ጋር አለች ማለት ነው መሸገጫ። እና ውስጥ ላይ እንደምታዩት ሰፊ ነው። እንደዚህ ተላልቃዎችን መያዝ ይችላል ማለት ነው። እና ከውጭ እንደዚህ ኖርማል ይሄ ሲልቨር የተቀባ ነው፣ ዲዛይን የለውም። እዚህ ጋር ወርቃማው እንትን ነው ማለት ነው። ማኒላ መያዣ ማኒላ ይባላል ወርቃማ፣ እሱን መቀየር ይቻላል። ይሄ ቆንጆና አሪፍ ነው። ይሄኛው ደግሞ ማስቀመጫው ነው፣ የተደራቢው ማስቀመጫ ነው። ይሄ ከዚህ ጋር መነሳት ይችላል። ያው እኔ ለጭቃ ቤት ይመቻል ማለት ነው። ይሄ እንደዚህ ብድግ ይላል እንደምታዩት ይነሳል ማለት ነው። አሁን ያለው ውጭ ላይ ነው። ቤት ሲሆን ደግሞ የበለጠ ጥንካሬ ይኖረዋል። እንደምታዩት አይወርቅም ማለት ነው። ምንም ነገር እንትን አይልም፣ ማስተማማኝ ነው። ግድግዳ ላይ ከሚመታ ራሱን ችሎ እንደዚህ ይቆማል ማለት ነው። እዚህም መሀል ላይም ደግሞ እንደዚሁ 2 በር አለው እንደዚህ ሰፊና ከውስጥም እንደዚህ በቀይ የተቀባ ቀለም እናንተ በፈለጋችሁት ከለር መሆን ይችላል። በዚህኛውም በኩል 1 በር አለው ማለት ነው። እንደምታዩት ሰፊ ነው። በተመሳሳይ እዚህ ጋር ደግሞ አንዳንድ ማንኪያዎች ሽከማም ማኖር ትችላላችሁ። እዚህ ጋር 2 ነው ስራው ማለት ነው። ቀም ማስቀመጫ የሆነ ትንሽ እቃዎች እንደገና ደግሞ ይሄኛው ተደራቢውን ይይዛል ማለት ነው። ወደዚህ ስንመጣ አሁን መክተፊያው ላይ ምረበረድ ወይም ሴራሚክ የሚባለው ማለት ነው ብላጥ ይባላል ያው ስክሲ ማለት ነው። እና ልዩነት ኪችን አሁን ሁሉ ማቴሪያል አንድ ሆኖ መክተፊያው ላይ ነው ቦርድ የሚባል አለ የሚደፍ ማለት ነው እሱ አለ። እና ደግሞ ምረበረድ ይሄ አሁን አንደኛው ነው። ጠጋ አድርገህ አሳያቸው ካሜራማኑ። ይሄ አንደኛው ነው ማለት ነው። ይሄ ሴራሚክ ነው የምታዩት ሴራሚክ ነው ማለት ነው። ምረበረድ ነው የምንለው እኛ። እና አሁን ልዩነት ኪችን በዚህ ሲሆን በሴራሚኩ ሲሆንና በቦርዱ ሲሆን ነው ልዩነት ያለው። ይሄ ካሬ ማለት ነው። የካሬ ልዩነቱ በዛ ነው። እናንተ በፈለጋችሁት አይነት ደግሞ ማድረግ ትችላላችሁ እንዳማችሁ። ይሄኛው ወደድ ይላል። ካሬ እስከ 13000 ነው ማለት ነው። 13000 ነው። አሁን ይሄ ወደ 46000 ብር ይሆናል ማለት ነው። ይሄ ኪችን በቦርድ ከሆነ ደግሞ ይቀንሳል እንደ ሳይዙ። እናንተ እንደፈለጋችሁ 2 በ2 ኤልን በዚህ ጋር መቀጠል ትችላላችሁ። እቃ ማጠቢያም አለ። እሱን ያው በፊት የለቀኩ ቪዲዮ አለ ገብታችሁ ወደታች እዩት ማለት ነው። እና እዚህ ጋር ታችኛው በር እንደምታዩት ትላልቅ ባልዲዎችም በርበሬ ሽሮቃ ምናምን እዚህ ጋር ሽክፍ አድርጎ ይይዛል። ሰፊ ነው እና ይሄን ይመስላል። እዚህ ጋር ደግሞ መሳቢያዎች አሉ። ሹካ፣ ማንኪያ ምናምን አንዳንድ ቅመሞችን እዚህ ጋር ማለት ትችላላችሁ። ይሄ እንደዚህ 4 መሳቢያ አለው። እናንተ እንደፈለጋችሁ እዚህ ጋር አንድ መሳቢያ ማድረግ ያለው በር መሆን ይችላል። እናንተ እንደፈለጋችሁ በእናንተ ዲዛይን በእናንተ ምርጫ እንሰራለን። እና ቪዲዮ ከተመቻችሁ ላይክ ኮሜንት ላይ ያላችሁን አስተያየት ጻፉልን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ በአዲስ ስራ እስከመጣ መልካም ቆይታ ይሁንላችሁ።